ሰላማችሁ ይብዛ ወንድማችሁ ሐዋርያው ኤፍሬም ነኝ። ዛሬ እንግዲህ አንድ ማስታወቂያ አለኝ። እንደምታውቁት አገልግሎታችን በተለያዩ ቦታዎች ላይ የወንጌል ስርጭቶችን እንዲሁም የወንጌል ክሩሴዶችን እንዲሁም ደግሞ የእርዳታ ፕሮግራሞችን የቻሪቲ ፕሮግራሞችን ነው የምናደርገው በዚህ ሚኒስትሪ። በእነዚህ ባለፉት አመታቶች በጣም ብዙዎች በዚህ ሚኒስትሪ ወደ ክርስቶስ ኢየሱስ መጥተዋል፣ ተረድተዋል። በጣም ብዙ መንፈስ ቅዱስ ብዙ ነገሮችን አድርጓል። አሁንም ደግሞ ጌታ ቢፈቅድና ብንኖር በሚቀጥለው በሚያዝያ ወር ላይ በኢትዮጵያ የወንጌል ክሩሴድ አዘጋጅተናል። በዚህ ወንጌል ክሩሴድ ላይ ወንጌል በኃይልና በስልጣን ይሰበካል። ብዙዎች ወደ ክርስቶስ ኢየሱስ መንግስት ይፈልሳሉ። እንዲሁም ደግሞ ከአጋንንት ስራት ነፃ ይወጣሉ፣ ከተለያየ ደዌ ይፈወሳሉ በኢየሱስ ስም ማለት ነው። ከዚህ ከፕሮግራሙ በኋላ ደግሞ ድሆችን የምንረዳበት ፕሮግራም እያዘጋጀን ነው። ስለዚህ በዚህ ፕሮግራም ላይ አብራችሁን እንድትቆሙ የበኩላችሁን እንድትወጡ በእግዚአብሔር እርሻ ላይ ዘርን እንድትዘሩ ዛሬ ላሳስባችሁ እፈልጋለሁ። እናንተ የምትሰጡት ትንሽ ገንዘብ ብዙዎችን ወደ ክርስቶስ ኢየሱስ መንግስት ያፈልሳል። እናንተ የምትሰጡት ትንሽ ገንዘብ አንድ ፋሚሊ እንዲበላ ምክንያት ይሆናል ማለት ነው። ስለዚህ በዚህ ስራ ላይ ተሳተፉ። መስጠት የምትፈልጉ እህቶቼ ወንድሞቼ ስክሪኑ ላይ በመታገኙት በተለያዩ የመስጫ መካኒዝሞች መጠቀም ትችላላችሁ። እንዲሁም ደግሞ ሌሎች አማራጮችን ማግኘት የምትፈልጉ እንዲሁም ዲቴል ኢንፎርሜሽን ማግኘት የምትፈልጉ ደግሞ በዋትስአፕ ነምበራችን ስክሪኑ ላይ በመተመለከቱት ልታገኙ ትችላላችሁ። በዋትስአፕ በቴሌግራም እንዲሁም በተለያዩ ፕላትፎርሞች ልታገኙ ትችላላችሁ። ሜጋ ብለሹ ፕሊስ ለዚህ ፕሮግራም ጸልዩ፣ እንዲሁም የበኩላችሁን አድርጉ። እግዚአብሔር አምላክ ይባርካችሁ። ሰላማችሁ ብዝት ይበል።